guyyaan kun akka dhuftu ergixeenyaan toreani kanaafiyyuu anaan amma jireenyi nagayeera hojjedhee jireenyaan jiraadhu argeera warri isin gadhiise dhiifama maatiin koo obbolotti koo hiriyoonni koo hundi keessan dhiifama guddaa naa godhaa anaan kana booddee boqonnaa kan naa kennu hojii yookaan ግራ ገባ ነው ምንድነው እየሆነን ያለ ነው ጎበዝ ምንድነው እየተደረገ ያለው እንዴት እጃችንን ለሞት አሳልፈን እንሰጣለን በራሳችን እጅ አይበቃም በመሞቱ አይበቃም በሆነ ምክንያት ሀዘኑ ሲበዛብን ከዚህ ከሶሻል ሚዲያው መረቄ ነበር ግን ያማል የምንሰማው ነገር ምን አርገን ነው ምን ተዘርቶብን ነው ምን ሆነን ነው አንዳንዱ ለመዳን አንዳንዱ በቃ ከመሙ ጋር ታግሎ እባካችሁን አድኑኝ ሲል አንዳንዱ ደግሞ ይኸው እንደምንሰማው አቶ ቢስተራ አንድ ወዳጅ ነበረኝ ለመዳን እየፈለገ አሁን ደግሞ የምንሰማው ነገር አስቡ በየአካባቢው ሰዎች በማንነታቸው ይሞቱብናል ሰዎች ሃይማኖታቸው እንዲህ ነው ተብለው ይሞቱብናል ሰዎች ሃይማኖታቸው እንዲህ ነው ተብሎ ይፈናቀላሉ ምን አርሲ ላይ የነበረውን ነገር ታስታውሳላችሁ እሱ ይመጡብናል መቀሌ ላይ የነበረውን ነገር ታስታውሳላችሁ namooliinis jiraachuun nama malees jiraachuun nu dhibeem biyyi lafaa kun yeroo baay'ee warra umrii ofii dheereffachuu fi umrii namaa gabaabsuuf ifaajaa oolaniif tolti malee warra gaarummaa namaaf yaadee umrii ofii laaffisee umrii namaa jabeessuuf tattaafataa oolanii fi toltee hin beektu warrummaan asirratti jaalalaa fi gaarummaa labsaa oolutu nama gaarii sitti fakkaatee isaan faarsitataa garuu gaafa gocha isaan hubattu nama kamuu amanuu lagatta warra jechaan gaarummaa fi jaalala lallabaa oolan baay'een isaanii otoo duuba isaanii qoratte immoo gochi isaanii gufuu milkaa'ina namaatiin ufachuu nama gaarii keessaa kawaa baafachaa ooluu isaanii nama jechuun jaalala nama jechuun jibbaa kan itti ibsamu eenyummaa isaa garuu dhibbaa nama akkamii waliin akka jiraattu nama akkamiif akka jiraattu nama kamiin akka lagattu gaafa bu'aa bayin jiruuf jireenya keetiin eenyummaa namaa isa sirrii si barsiisu qofa hubatta gorsa namaa osoo hin taane bu'aa bayi jiruuf jireenyaatti keessa darbisitu waan maraa si barsiisa gaarummaa namaa oluu baannullee hammeenyaan jireenya namaa hin dukkaneessinu garuu kan jireenya keenya dukkaneessuuf ifaajuu fi deebii gahaa hin dhabnu hundaafiyyuu kan namatti hin jijjiiramne isa gaarummaa guutuu qabu rabbiin qofaadha namni rabbiin qabu homaa hin dhabu haa jiraatu namni kamuu ምንድነው እነዚህ ሁሉ ያሉ እነዚህ ሁሉ ጋዜጠኛና አርቲስት ተመስገን በአዲሱ
መኖር እየፈለገ ታግሎ ሞተ። አያ ቀን እንደገና ሳይሞላው ደግሞ ወንድሙ ራሱን አጠፋ ተብሎ መስማት ያማል። እሱ ይዘክረናል፣ እሱ ስሙን ያስቀጥላል የተባለ ሰው ሲሞት ምንድን ነው የሚሰማችሁ? አገራችን አገር ነው ብለው ነጠላ ደርበው ቤተክርስቲያን ሲሄዱ የተገኙ የአርሲ ምዕመናኖች እንደዛ ተደርገው ሲሞቱ ምንድነው ይሆን ነው? ምንድነው እየተደረገብን ያለው? አሁን በቅርብ እኮ ነው፣ በቅርብ አንድ ቲክቶከር ራሱን አጠፋ ተብሎ ሰማን። ታሞ መሞት እያለ ምንድነው የምንቸኩለው? ነገሮች ባለንበት እኮ አይቆዩም፣ ባለንበት አይቀጥሉም። ነገ ሌላ ቀን ነው። ሞት ራሱ ፈልጎን ይመጣል። ሞት እንደፈለግን ብንሆን አይቀርልንም። ስለዚህ ጊዜው ሲደርስ መጠበቅ ትተን ያማል። አንዱላችሁ የምታውቁትን ታሪክ ላስታውሳችሁ። በብዛት ቲክቶከር የሆኑ ሰዎች አብዛኞቹ የሚያቀርቡት የውሸት መረጃ ሕይወት ያስከፍላል። ተደጋጋሚ ውሸቶች እውነትን ብናወራ እማንሰማበት ደረጃ ይደርሳል። ለሰዎች መድረስ እየቻለን እንዳንደርስ የሚያደርገን ተከታታይ የሚነገሩ ውሸቶች ናቸው። እረኛ ነው ልጁ ከብት አሰማርቶ ከዛ ባለበት ቦታ ሆኖ ብቻውን ደበረው። ስለዚህ የሆነ ነገር ምክንያት ፈጥሬ የሚረዱኝ ሰዎች ይምጡ ይለና በአውሬ ያልተበሉትን ከብቶች፣ በጎች፣ ፍየሎች ተበሉብኝ ብሎ ጮኸ። የአካባቢው ሰው ደግሞ በቃ ካለበት ቦታ ተሯሩጦ መጥቶ ልክ ቦታው ሲደርስ ምንም የተፈጸመ ነገር የለም። ተናዶ ተመለሰ። በሌላ ጊዜም ይሄ ልጅ እንደዚሁ አይነት ነገር ሰራ። ከብቶች የተበሉ፣ ጅብ ወረረናል። ሮጠው መጡ። ሲያዩ ምንም የለም። ጨርሱታ። በሶስተኛው ጊዜ ሲጮህ ማን ይምጣለት? የእውነት አውሬዎች መጥተው ከብቶቹን እንዳሉ እየበሉት ነበር። ቢጮህ ምን ቢል የሚደርስለት አለ? አያችሁ፣ የቲክቶክ መንደር ላይም እንደዚህ አይነት ነገር፣ የዩቲዩብ መንደር ላይም የዚህ አይነት ነገር ይፈጸማል። አምጥተው ይለጥፋሉ። በቃ ዛሬ ሕይወቴ ምንም ሊያስኬደኝ ስላልቻለ ሕይወቴን ላጠፋ ነው፣ ችግር መከራው መጥቶብኛል ይለጠፋል። ቪው ብዙ ሲሆን ይተዋል። በሌላም ጊዜ በቃ እንዲሆኜ ችግር ገጥሞኝ ምናምን የውሸት ይሆናል። ሰው ለመደው። ኮሜንት ላይ አድርጉት፣ ኮሜንት ላይ እስኪ እንያችሁ፣ ኮሜንት ላይ እስኪ የፈለጋችሁትን አድርጉ ተብሎ ይጻፋል። እውነተኛው ነገር ሲመጣ ሳባቴ
የተጀገረው በንባ ያለቀሰ የሚናገረው ሲመጣስ እመር ነው። አያችሁ የእውነት ፍቅር የፈለጉ የእውነት መዳን የፈለጉ የእውነት በቃ ራሳቸውን ለማጥፋት የሚሄዱ መስኮቱ ላይ ሲመጡልንስ መድረስ እየቻለን እንዳንደርስ መጀመሪያ ላይ የተዘራብን ነገር አለ። መድረስ እየቻለን አይዞሽ እንዳንል አይዞ እንዳንል ለዛ ነው እንዴት ህይወትን እንመናት? እንዴት አለን ብለን ነገን እንሻገር? ያማል ከዚህ በላይ ምን አለ? የለም። አሁን የሰማነው ነገር አለ። ቦኒ በኦሮምኛ ቋንቋ በቲክቶክ መንደር የምትታወቅ ተከታዮቿ ከ800 በላይ የሆኑ በምታቀርባቸው እንቅስቃሴዎች፣ ዘፈኖች ሪያክሽን በመስራት ሐሳብን በነፃነት በመግለጽ ብዙ ስራ የሰራች የምታዝናና የምታስተምር በመጨረሻ መልእክቷ ገመድ ይዛ ነው ያየናት። yeroo tokko hojjettanis waan baay'ee gootanii isiniin darbu. Jireenya akka barbaadanitti jireenyi akkasiin barbaadanitti isiniin jiraatamu. Kanaafiyyuu biyya lafaa kanarraa wanti boqonnaa namaa kennu yoo jiraate du'a qofaadha. Anis amma guyyaa irratti waan hojjedhee isin jibbisiisee isin gaddisiisee warri jirtan dhiifaman haa godhaa. Anaafi guyyaan irraa guyyaa boqonnaa kootiiti. Yeroo gaarii qabaadha jechaan qabu bakka. Anaaf kun guyyaa dhumaati. Guyyaan boqonnaa koos har'adha. Isin jaalladha. Yeroo gaarii qabaadha. ሰው ይቀልዳል። አይዞሽ ከማለት ይልቅ በርቺ ከማለት ይልቅ ሞከረችው። እናሳ እኔ ምክር ሀሳብም የለኝም። ምክር ሀሳብ ያላችሁ አይዟችሁ በርቱ ማለት የምትፈልጉ ካላችሁ መጥፎነቱን ኮሜንት ላይ ጻፉልኝ። ይመቸን። እጅግ ያሳዝናል፣ እጅግም ልብ ይሰብራል። ታዋቂዋ የሶሻል ሚዲያ ተጽዕኖ ፈጣሪ ቦኒ ከዚህ ዓለም በሞት መለየቷ ተሰምቷል። የእህታችን ልብ የሚነካው የመጨረሻ መልእክቷም እንዲህ ይል ነበር። ለሁላችሁም ይቅርታ አድርጌያለሁ፣ እናንተም ይቅር በሉኝ። ሁላችሁም ለእህታችን ነፍስ ይማር በሉ። ቦኒ በተለያዩ የማህበራዊ ሚዲያ ስራዎቿ የምትታወቅ ሲሆን በቲክቶክ ከ800 ሺህ በላይ እንዲሁም ደግሞ በፌስቡክ ገጿ ደግሞ ከ298 ሺህ በላይ ተከታዮች ነበሯት። ወጣቷ ከዚህ ዓለም ከሞት ከመለየቷ በፊት ባስተላለፈችው የመጨረሻ መልእክት በህይወት ጉዞዋ ውስጥ የገጠሟትን ተግዳሮቶች በማንሳት ለተከታዮቿና እንዲሁም ደግሞ ለሚወዷት ሰዎች በሙሉ ስንብቷን ገልጻለች። ለቤተሰቦቿ፣ ለቅርብ ወዳጆቿና እንዲሁም ደግሞ ለተከታዮቿ በሙሉ መጽናናትን እመኛለሁ። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው።
ለዚህ ነው አለው ማለት ነውር የሚመስለኝ።